ሰላም የማወቅ ዩቲዩብ ቤተሰቦች ሁሉም ነገር አለን፣ ግን ለምንድነው ደስተኛ ማንሆነው? እውነተኛ ደስታ ግን የት ነው የሚገኘው? አስገራሚ እውነታ ይሄ ነው። ደስታ ገንዘብ አይደለም፣ ደስታ ውስጥ ያለው ውሳኔ ነው። እንዴት ግን? እስከ መጨረሻው ተመልከቱ ቤተሰብ ይሁን። ከህይወታችን ተነስተን ብዙዎቻችን ደስታን እንፈልጋለን። ጥቂቶቻችን ደስታ እናገኛለን፣ ጥቂቶቻችን ግን ደስታን ማግኘት አንችልም። ለምን ይሆን? አጭርና ቀጥተኛ ደስታን ትፈልጋላችሁ? ይህን ቪዲዮ እስከ መጨረሻው ተመልከቱ ቤተሰብ ይሁኑ። ላይክ ሰብስክራይብ ያድርጉ፣ ይጠቀሙበታል። እየሳቅ መኖር ትፈልጋለህ ወይስ እየሳቅሽ መኖር ትፈልጊያለሽ? ይህን ቪዲዮ እስከ መጨረሻው አዳምጡ ቤተሰብ ሁኑ። ላይክ ሰብስክራይብ እንዳይረሳ። ደስተኛ የሆነ ህይወት። ደስታ ማለት ገንዘብ ብዛት፣ ታላቅ ቤት ወይም ዝና ብቻ አይደለም። ደስተኛ ህይወት ማለት ሰው ከራሱ ጋር ከሰዎች ጋር እና ከፈጣሪው ጋር ሰላም ያለው ኑሮ ማለት ነው። ብዙ ሰዎች ደስታን ከውጭ ነገር ለመፈለግ ይሞክራሉ። ነገር ግን እውነታው ደስታ ከውስጥ ይጀምራል። መጀመሪያ ራስን መቀበል የደስታ መሰረት ነው። ሰው ራሱን እንደሆነ ሲቀበል ጉድለቱን፣ ጠቃሚነቱን፣ አስፈላጊነቱን ሲያውቅ፣ ጥሩ ነገርን ሲያከብር ሰላም ይሰማዋል። ራስን በሌሎች ሰዎች ጋር ማነጻጸር ደስታን ይቀንሳል። ራስን ማሻሻል ግን ደስታን ይጨምራል፣ ደስታን ያመጣል። ራስን ማወቅ። ሁለተኛ ግን አመስገኝነት። ፈጣሪያችንን እናመስግን። በሁሉም ነገር ፈጣሪያችንን እናመስግን። ደስታን ለማምጣት ያለን ነገር ማመስገን በጣም ትልቅ ኃይል ነው። ራስ ማመስገን ፈጣሪን በጣም ትልቅ ኃይል ነው። ሁልጊዜ ለሱ ምስጋና እናቀርብ። ትንሽ ነገር እንኳን ቢሆን ጤና፣ ህይወት፣ ቤተሰብ ወይም ዛሬን፣ ነገን፣ ቀንን ማየት መቻል በጣም ትልቅነት። ይሄ ራሱ ማመስገን ተገቢ ነው። ስለዚህ ፈጣሪያችንን እናመስግን። አመስገኝ የሆነ ልብ ሁልጊዜ ደስተኛ ይሆናል እና ምስጋና ለፈጣሪያችን ሁልጊዜ እናድርስ። ሶስተኛ ግን ጥሩ ግንኙነት ማድረግ። ከጓደኛም ጋር ሆነ ከቤተሰብም ጋር ሆነ ከሁሉም ሰው ጋር ያማረ ግንኙነት መፍጠር። ሰው ለብቻው ሊኖር አይችልም። ከቤተሰብ ጋር፣ ከጓደኛ ጋር፣ ከትዳር ጋር፣ ከማህበረሰብ ጋር መተማመንን፣ መቻቻልና ይቅርታ መስጠትን የደስታ መንገዶች ዋና መሰረት ነው። ቂምና ጥላቻ ግን ልብን ያደክማል። አራተኛ ግን አላማ ያለው ህይወት ነው። ሰው ለምን እንደሚኖር ሲያውቅ ህይወቱ ትርጉም ይኖረዋል። እኛ የተፈጠርንበት አላማ አለን የሰው ልጆች። ስለዚህ ለአላማችን እንቁም። ትንሽ ቢሆንም አላማ መኖር በጣም አስፈላጊ ነው ለሰው ልጆች። ተስፋ ይሰጠናል፣ ደስታን ያበዛልናል። በመጨረሻ ደስተኛ ህይወት ፍጹም ችግር የሌለበት ህይወት አይደለም። ችግር ቢኖርም እንኳን እንዴት እንደምንፈታው፣ እንዴት አመለካከታችን እንደምንቀይር ማወቅ ማለት ነው። አዎንታዊ አመለካከት ትዕግስትንና ተስፋን ያለው ልብ ሰውን ወደ ደስታ ይመራል። ስለዚህ ቤተሰብ ሁኑ። እስከ መጨረሻው ስላዳመጣችሁን ያመሰግናለሁ። ላይክ ሰብስክራይብ ይረሳ። እውነተኛ ደስታ ከውጭ አይመጣም፣ ከልባችን ከራሳችን ይጀምራል። ደስታን ከራሳችን እንፍጠርላችኋለሁ። ሰላም ሁኑልኝ። በሌላ ርዕስ